ልጄ ሆይ ጠቢብ ሁን። መነቀፍን አትፍራ፣ ነቀፋህን ግን አጥራው። ስለ ሐሰት ሳይሆን ስለ እውነት ተገፋ። ሌሎችን ውደድ፣ ፍቅር ስጦታ እንጂ ብድር አይደለምና። አልወደዱኝም ብለህ በአበዳሪዎች አንቀጽ አትካሰስ። የገባህን አድርግ። የዚህ ዓለም ሰው ሲወድህም ሲጠላህም ባለማወቅ ነው። ብዙዎች ስለወደዱ ይወድሃል፣ ብዙዎች ስለጠሉ ይጠላሃል። ሁልጊዜ የበላዮችህን አትመልከት፣ የበታቾችህንም ተመልከት። ለድምፅ አልባዎች ጩኽላቸው፣ ለተጠቁት ተሟገትላቸው። እውነት እውነት በማለትህ የምታጣው ሐሰተኛ ወዳጅህን ብቻ ነው። እውነት እውነት በማለትህ የምታተርፈው ግን እውነተኛ ወዳጅህን ነው። ደጋፊዎች ተከታዮች አይደሉም። ሰዎች ስለደገፉህም የያዝኩት እውነት ነው ብለህ መንካቻ አትሁን። ምናልባት ዛሬ የሚጮህልህ ዛሬ ሊረሱብህ ሊሆን ይችላልና። ሲያለቅሱብህም ቃል ማርኳቸው ሳይሆን የሞተ ዘመዳቸው ትዝ ብሏቸው ሊሆን ይችላልና አለቀሱ ብለህ ንግግርህን ድንበር አታሳጣው። እውነትንም በደጋፊ ብዛት እንዳትመዝናት ተጠንቀቅ። ለእውነተኛ እንጂ ለይሉኝታ አትኑር። ያን ስልህ የምትኖርበት ሕዝብና ባህል ከእውነት ጋር እስካልተጋጨ መገፋት የለብህም። ሰዎች የሚቀበሉህ ባህላቸውን ስታውቅና ስታከብርላቸው ነው። ልጅነት የለሰለሰ መሬት፣ ወጣትነት የአዝመራ ዘመን፣ ሽምግልና ደግሞ የአጨዳ ዘመን መሆኑን አስተውል። በሽምግልና የምታጭደው የወጣትነትህን አዝመራ ነውና ዛሬ ለምትዘራው ተጠንቀቅ። የሰዎችን ያለማወቅ አግዝ። እውቀትህን ባላወቁት ላይ እንድትኮራና እንድትፈርድ አያድርግም። የአዋቂ ኩሩ ቁጥሩ ካላዋቂዎች ነውና ማወቅ ባለዕዳነት እንዳይሆን አላዋቂዎችን እርዳቸው። ሁሉን ወሬ ላውራ አትበል፣ የደበቁህን ሚስጥር አታወጣጣ። የሰማኸውን ወሬና የተገለጠልህን ሚስጥር ምን መፍትሄ ሰጠኸውና? ያየኸውን ሁሉ ስራ እሰራለሁ፣ የሰማኸውን ትምህርት ሁሉ እማራለሁ አትበል። ይህ የተሰወረ ቅናት የቅናት ጠባይ ነውና ሁሉን ሊያዝ ማለትም ዝንጉ አድርጎ እንዳያስቀር ሁሉም ውስጥ ልኑር አትበል። ቆንጆዎች ቆንጅናቸው ሁሉን የሚተካ የመሰላቸው ከእውቀትና ከትህትና ይርቃሉ። ሁሉንም ሰው በመልካቸው የሚማርኩት ስለሚመስላቸው ኩሩና ተንኮለኞች ይሆናሉ። አንተ ግን ቆንጆ ወዳጅህን እንጂ ቆንጆ ቁመናን አትሻ። ቆንጆ ትዳርን እንጂ ቆንጆ ሴትን አትመኝ። የላይ ነገር ከንቱ ኃላፊ ነውና በሚፈርስ አካል ኑሮ በሚለውጥ መልክ አትታለል። እወድሃለሁ ብለህ የምትናገረውን ቃል ውለታ አታድርገው። መውደድህን የምትናገረው እንወድሃለን እንዲሉ አይሁን። እውነተኛ አፍቃሪ የራሱን ፍቅር ያለ ምክንያት መፈጸም የሚችል ብቻ እንደሆነ እወቅ። መውደድህን ለመስማት አትጠብቅ። ዛሬ የምትዘራት ዘመን ነገ መከበሪያ ነውና በእምነት እውነትን ዝራ። በምታውቀው ቦታ ላይ አገልግል፣ በማታውቀው መልካም ተግባር ላይ ደጀን ሁን። በቦታ መምህር ያለ ቦታ ተማሪ ሁን። ክብሩ እንዳይቀንስብህ ከዕቃ ትምክህት ከእውቀት ሙግት ራቅ። ቂም አፍን የሚያምር ልብን የሚያነቅዝ ተግባርን የሚያስለፈልፍ ነውና ለበደለ ሰው ቅያሜህን ግለጥለት። ቂመኝነት በክፉ መሸነፍ እንጂ ጀግንነት አይምሰልህ። አጥርተህ ሳትሰማ ቃል አትግባ። የሚበልጥህ ልኩራብ እንዳይልህ ያነሰ ልድረስብህ ብሎ እንዳያጠፋ የሀብትህን ልክ እንዳታወራ። በገዛ አፍህ በአንዱ ትከበራለህ፣ በአንዱ ደግሞ ትቀላለህና። በጣም በማክበርህ እንዳታመልከው፣ በጣም በመናቅህ እንዳታዋርደው ተጠንቀቅ። ሁሉም ሰው እንዳንተ መሆኑን እወቅ። የኔ መናገር ምን ይለውጣል ብለህም ስህተት አትለፍ። የኔ አስተዋጽኦ ምን ይጠቅማል ብለህም ስጦታህን አትጠፍ። መልካም ቃል ከስጦታ ይበልጣልና መልካም ቃል ተናገር። ትምህርት
ለእውቀት ያዘጋጃል እንጂ እውቀትን አይጨርስም። አይምሮህን ለማረቅ ትምህርት፣ ሰውነትህን ለማገዝ ትዕግስት፣ ከማንም ጋር ለመኖር ስነ ስርዓት ያስፈልግሃል። ለህሊና እረፍት ግን እምነት ያሻሃል። ተከታይ ለማበጀት ደግሞ ግልጽ መሆንና ታማኝነት ግድ ይልሃል። አንተው እውነትን ጠልተሃት ዘመኑ እውነትን ጠልቷት አትበል። ዘመን እኔና አንተ ነን። በራሱ ክፉና ደግ የሆነ ዘመን የለም። እስከ መጨረሻው ስላዳመጣችሁኝ አመሰግናለሁ።